ራሽ በተከበርኩበት ሰፈር ልታዋርጅኝ መንገድ ላይ ከጎረምሳ ጋር መላፋት ጀመርሽ? አረ መቅዲ እኮ ናት ሂውመን ሄሯን አውልቃ ነው። እሙዬ ጸጉርሽ አዋራ ነክቶታል ስላት ቅድም ለታክሲ ስሮጥ ወድቆ ነው ብላኝ አውልቃ አራገፈችው። አካውንቴን ፎሎና ላይክ ማድረጉ እንዳትረሱ። ይመቻል። እስኪ የአያ ሸክላ ጥብስ ከረሜላ ይውጣለት የፈጠነ አምጣልኝ። ሌባ ወያላ የአርሰናል ደጋፊ ሌባ ያዙት እንዳያመልጥ። ሽንኩርት ስንት ነው? 2 ብር። እናትህ ናት 2 ብር። በእኛ አብይ ጾም በእናንተ ረመዳን ኢትዮጵያ ሀገሬ ከህመሙ አትዳን። ለሁሌ መልካም ጾም። አሜን። ሰላም ለሁላችን። ተከፈለ ምንም ማስታወቂያ ትሰራለህ? ከተከፈለው ምንም ነገር ይሰራል አይደለም። ከፍየሽ ከቢሮ የላስወጣሽ ይችላልው። ኧረ ጋይዝ ስቀልድ ነው። ቪዲዮ አሰሩኝ እንጂ ዳይፈርም ቢሆን ለብሼ እሰራለሁ። አይበላም አይጠጣም ለውጥ እኮ ያመጣም አርሰናል ምን ጊዜ ዋንጫውን አይበላ። እስኪ በአንድ ጊዜ ደስተኛና ሀዘንተኛ የሚያደርግ ነገር ንገሪኝ። እቃ ከወንድምህ ይበልጣል። በእናታችሁ አስነኩኝ። እኔ እንደ ዋንጫውን አልበላ። አይ አርቴታ ወያላው ግንቦት ላይ ሚዜ ስለምትሆን ያኔ ትነካዋለህ። ቡቡ አሁን ልወጣ ነው። ያረዳት ፌስታል ስጠኛ ወደ ላይ እያለ ነኝ። ፌስታል ተቀልብሏል። ይህን ያዝ ወይ ማፈን ሰር። አይ አረ ምን እየሆነ ነው? ይሄና ልዑሌ አንዱ ጉራጌ ሊሞት ሲል ሚስቱን ይጠራና ደሞ ስሞተ ሱቅ ዘግተሽ ቀብረ ነው ያሉሽ። አረጨው በጾሙ አብረው አድረው ልዑሌ ጧት ላይ ውዴ እኔ እናንተ ምንድነው ትለዋለች። እሱ ኃጢያተኞች። አረጨው ብሎ በፍቅር ተጎድቶ የሚያለቅሰው ሴት ወይስ ወንድ ነው? ሲጀመር እውነተኛ ወንድ ልጅ አልጋ ላይ እንጂ ኑሮ ላይ አያስለቅስሽም። ለሴት ልጅ ቂጥ ትልቅ መሆኑ ጥቅሙ ምንድነው? በደከመን ሰዓት እያጨበጨበ ሞራል ስለሚሰጠን ነው። ምን አይነት ወንድ ይመችሻል? አልጋ ላይ እንጂ ኑሮ ላይ የማያስለቅሰኝ ወንድ። የኑሮ ውድነት እኮ ሰውን አቅሉን አስቶታል። ልዑሌ አንዱማ ጭራሽ ሚስቱ መንታ ወልዳለት አንዱ የኔ አይደለም ብሎ ካዳ። አረጨው አስበኸዋል? ግን ማን ቀኑን ሙሉ ስለ ዩናይትድ እና አርሰናል ልብ እስኪወጣ ተከራክረ ቤት ገብተ ራት የለም ሲሉ ሰርጋችን ለሳታደርገው የቀረውና የሚቆጭህ ነገር ምንድነው? አናስገባም ሰርገኛ ሲሉ ትቼሽ አለመመለስ። ይሄ ነው የሚቆጨኝ። ከፍቅረኛ ጋር ተጋጫችሁ? ዋናው ፍቅር ነው። ገንዘብ ቀስ ብሎ ይመጣልላታል። እኔ አልቸኩልም። ጠብቀው አብራችሁ ነው አትልም። ባለፈው ምግብ ቤት ውስጥ አንዱ ጥብስ አዞ እየበላ ትኩር ብዬ ሳየው እና ህሊና ከሌለህ እንብላ አይለኝም። የአማርኛ ፊልም ማየት መች ነው ያቆምከው? አንዱ ሽጉጥ ይዞ ራሱን ሊያጠፋ ሲል ፖሊሶች በሽጉጥ አስፈራርተው ሲቀበሉት አስበዋል? ግን ማን ኤሌመንተሪ ተማሪ እያለክ በጣም ከማስጠላት ከተነሳ የሆነች ልጅን ባልሽ ነው እያሉ ያስለቅሷት እንደነበር ትዝ ሲል አበሻ እኮ የሬሳ ሳጥን ልገዛ ሄዶ ደንበኛ እንሆናለን ሲል ሻጩም እኔም ለቤተሰብ ያስቀመጥኩትን ነው የምሸጥልህ። አበሻ ማለት እኮ የማይጠቀምበትን ዕቃ ለበዓል ከቡፌ አውጥቶ የሚያጥብ ገራሚ ህዝብ ነው። አረጨው ስማኝማ በላቸው መልክ አለኝ ሙያ ደግሞ ከዩቲዩብ እማራለሁ። አግባኝ። ኔትወርክ የጠፋ ቀን ጾሜን ልታሳድርኝ ነው።